ቆይማ እደውልልሻለሁ በእናትሽ። ወይኔ ኒዝሞ ነው የሚለው ምናምን እየተባለ ዋው ወዴት እየሄድክ ነው? እባክህ አይ እዚሁ ነው። ምንድነው ደግሞ ከኋላ ያዝከው? እባክህ ቺኳ ልደቷ ነው ዛሬ። ኬት አምጥተህ ነው? ወርቅ ነው የማየው። አንተ ቆይ ባለፈው እናቴ ታማብኛለች መድኃኒት መግዣ ብር አበድር ውስጥ ትላል ነበር እንዴ? ቆይ እሺ ኬት አምጥተህ ነው? በቃ ስልኬንም ሸኩት ያለውን በትበት ብዬ ሞላልቼ ገዛው። በእናትህ አታስጨንቀኝ። ኧረ በስመ አብ ምን አይነት ሰው ነው? በተረቃ ስታውግተን ፍቅር ለብሰን ተዋፍቀን አንላንተ አብረን ነገን ናፍቀን መሃል ዛሬ የለየን ሁሉን አውቆስ ተጠንቅቆ ይኖራል ወይ ከሰው ርቆ በራስ ሚስጥር ሄሎ እማ ሰማን ተከንቱ የእናታችን የመጨረሻ ምኞት አንተን ማናገር ነበር። መድኃኒቱን በሰዓት መግዛት ባለመቻል በሙታ ሳይንስ በትክክል እንኳን አላናገርካትም። እናቴ ብለህ ቀርቧለኝ እንዳትቆ አየህ እኔን የገጠመኝ ይህ የኔ ህይወት ነው። ህይወት የጠገበች ሴትና የተራበች እናትን አንድ ላይ ይዛለች። እውነት ለሴት ልጅ ክብር ካለ ቅድሚያ ለሚሰጠው ቅድሚያ ስጥ። ሴት ብትሄድ በሴት ትተካለች፣ እናት ብትሄድ መተኪያ የላትም።